ትና በውድድር ዘመኑ ግሩም ብቃት ካሳየባቸው ጨዋታዎች መካከል ምናልባት ቀዳሚው ከሆነው ጨዋታ በኋላ እሱም የጎል ማስቆጠር ችግሩን ተገላግሎታል። ረጅም ሰዓት እና ለበርካታ ጨዋታዎች ነበር ጎል ሳያስቆጠር የተጓዘው። 9 ጨዋታዎች ለአርሰናልና ለስዊድን ብሔራዊ ቡድን በሰዓት 10 ሰዓት ደግሞ በደቂቃዎች 600 ደቂቃዎችን ጎል ሳያስቆጥር እነሱ የጎል ድራውት የሚሉት የጎል ማስቆጠር ድርቅ ገጥሞት ነበር። ግን እግር ኳስ እንግዳ ነገር ነው። በሞመንቶች ውስጥ ነገሮች በቅጽበት ደግሞ ሲለወጡ ታያላችሁ። ለ10 ሰዓት ጎል ያላስቆጠረ ተጫዋች ወይም ለ600 ደቂቃ ጎል ያላስቆጠረ ተጫዋች በ3 ደቂቃዎች ልዩነት ደግሞ 2 ጎሎች ሲያስቆጠር አየን። ያው ጎል ማስቆጠር በተሳነው ጊዜ በሶሻል ሚዲያ ብዙ ጊዜ የአርሰናል ደጋፊዎች ያልሆኑ ሰዎች ግን ደግሞ አንዳንድ የአርሰናል ደጋፊዎችም እንደው አቢዩዝ አልበለው ግን በሌሎች ደጋፊዎችና በእግር ኳስ ላይ በሚጽፉ ሰዎች የትችት፣ የስላቅ፣ የሚሞች አንድ ነጥብ ነበር ማለት ይቻላል። የውድድር ዘመኑ ከተጀመረበት ጊዜ ጀምሮ ምንም እንኳ በመጀመሪያዎቹ 4 ጨዋታዎች 3 ጎሎችን አስቆጥሮ ቢሆንም የሲዝኑን የጀመረው ከዚያ በኋላ ባሉት ተከታታይ ጨዋታዎች ላይ ግን ጎሎች አላስቆጠርም። በእርግጥ ጎል ማስቆጠር እንደሚችል እናውቃለን። መቼ በተከታታይ ማስቆጠር ይችላል የሚለው ጥያቄ የጊዜ ጉዳይ እንጂ ምንም እንኳ ከፕሪምየር ሊግ አንጻር በደረጃ ዝቅ ያለ ሊግ ውስጥ ቢሆንም በፖርቱጋል የተጫወተው በ102 ጨዋታዎች 97 ጎሎች ያስቆጠረ ተጫዋች ምናልባት በፖርቱጋል ባስቆጠረበት መጠን ባያስቆጠርም በሆነ ጊዜ ውስጥ ጎል ማስቆጠሩ እንደማይቀል ግልጽ ነበር። ነገር ግን ለአርሰናል ሰዎች አንዳንድ የአርሰናል ተጫዋቾች ቡካዮ ሳካ፣ ጋብርኤል ማርቲኔሊ፣ ሚካኤል ሜሪኖ ከአትሌቲኮ ማድሪድ ጨዋታ በፊት ጋዜጣዊ መግለጫ በሰጠ ጊዜ ደግሞ አሰልጣኙ ሚካኤል አርቴታም ተጫዋቹ ከጎል ማስቆጠር ባሻገር ስለሚሰጣቸው ጥቅም በብዙ አድናቆት ሲናገሩ እንሰማ ነበር። ቡካዮ ሳካ ከዌስትሃም ዩናይትድ ጨዋታ በኋላ ጎሎች መምጣታቸው አይቀርም፣ ነገር ግን ከዚያ ውጭ እየሰጠን ስላለው አገልግሎት ብዙ እናመሰግነዋለን ብሎ ነበር። ከዚያው ጨዋታ በኋላም ከአትሌቲኮ